በሉ ሲጠጋ ጠጋ በሉና እስኪ ነይ እንዴ እንግዳማ ነይ ያገልግል እንጀራ እኮ ይጣፍጣል የኛ ነይ እሱ አንዴ አዝመራ እኮ ነው አዝምሩ ቁፍ ያለ ነው እንዴ ይዘክድ እኮ ነው እስማ እሺ ብሉ ሀሪ አባይም ነበር አይ በቃ እኛ ቤት በልተን ነው ይዘን የመጣን ብሉ እስቲ ብሉ ኮሸት በቃን ዳመና ጠርብሎታል አዎ ሸጋ ነው ሀዳ ሰውነት ይሆናል ጠጡ ቆንጆ ነው ነይ እስኪ ሀዳ ነይ እስኪ እንግዷን ነይ በልኝ እስኪ ነይ ቆይ ነይ ስላጉርስሽ ነይ አዎ የቀን ኮዱማች ጣፍጣል እኮ ያገልግልኛ የደቡ ስራ ቀን ከተጠናቀቀ በኋላ ደቦ የጠራው አባወራ ቤት ማታ ላይ ደቦኞቹ ይሰበሰባሉ ጠላ ይጠጣል ምግብ ይበላል በመጨረሻም ልዩ የጭፈራ መርሃ ግብር ይከናወናል በመራቤቴ ባህል ያው ማታ ከስራ መልስ እንግዲህ በጣም ጨዋታ ይወዳል ማህበረሰቡ በራሱ ማለት ነው ምንም እንኳን ሀዘኑን ደስታውንም ሁሉ ነገር ስሜቱን የሚገልጽበት ቢሆንም ከስራ መልስ ደግሞ የተለያዩ ዘፈኖችን በመስፈን ከነዚህም ውስጥ ቱባ ባህሉን በማስተዋወቅ ረገድ በጣም ሰፊ ሚና አለው ይሄም አይናማ እየተባለ ያው ደወኛ ይመጣል ደወኛ ከመጣ በኋላ በየቤቱ መጀመሪያ ይሄዳሉ እግራቸው ምናቸውን ከተጣጣቡ በኋላ ያው ዱላ ይዛሉ ማታ ልክ 1 ሰዓት 2 ሰዓት ላይ ከገቡ በኋላ ሙሉ የቤቱ እንትን እንዴት ዋላችሁ ተብሎ ከዛ ሽክና በዋርማ ይዛሉ ጠላው እንግዲህ እንትፍትፍ እየተባለ እንግዲህ ገፈት የበዛው ጠላ